ሰላም ሰላም የሳቅ ስፖርት ቤተሰቦች፣ ሳቅ ስፖርት በሌላ ስራ ተመልሰዋል። መልካም ቆይታ ይሁንላችሁ። ትልቁ የዓለም የእግር ኳስ ድግስ አሜሪካ ላይ እየተከናወነ መሆኑን ይታወቃል። ዛሬም 5ኛ ቀኑ ላይ ደርሰዋል። በዚህም ስፔን እና ኬፕ ቨርዲ ባደረጉት ጨዋታው 0-0 ቢጠናቀቅም የኬፕ ቨርዲው በረኛ ፎዚያ ከጨዋታው በኋላ እጅግ አነጋጋሪ ሁኔታ ላይ ቀጥሏል። የተከታዮቹን ቁጥር በማህበራዊ ሚዲያ ከ46,000 በአንዴ ነው ወደ 1.ምናምን ሚሊየን የተተኮሰው። በጨዋታውም የጨዋታው ኮከብ መባሉ አይረሳም። ብራዚልን ዓለም በቀጥታ እያየው በነበረ የብራዚልና የሞሮኮ ጨዋታ አንድ የብራዚል ደጋፊ በጨዋታው ወቅት ትኩረቱ ሙሉ በሙሉ የሆነ ቦታ ላይ ነበር ተብሎ እየተነገረ ይገኛል። ጀርመን የራሷን ታሪክ ተጋራች። ከራሳውን ኩራካው ነው ምንድነው ብቻ 7-1 በማሸነፍ ብራዚልን ያሸነፈችበት ታሪክ መድገም ችላለች። አንድ የጀርመንም ደጋፊ እንዲሁ ጥንቆላ ይሁን አላቅም ብቻ 7-1 ብራዚል የሚልን ቲሸርት አሰርቶ መጥቶ ነበር። ከዚህም በተያያዘ የጀርመኑ በረኛው ሼባው ማኑኤል ኒውየር መሃል ሜክሲኮ ላይ ማለት መሃል ሜዳ ላይ ደርሶ ነበር ተብሏል፣ ኳስ በግንባር በመግጨት። ይህ የምትመለከቱት በረኛ አባቱ ጋናዊ እናቱ ደግሞ ጃፓናዊ ስትሆን አሜሪካ ተወልዶ ይህን የመሰለ ስፕሪስ ጋፓንን በለው ጋናና ጃፓን መልክ ይዞ ጃፓንን በመወከል ተሰልፎ እየተጫወተ ይገኛል። ሜክሲኮ እንደዚህ በዚህ ሁኔታ አሸብርቃ ደምቃ ጨዋታውን እያስኬደች ትገኛለች። ስለዚህኛው ምስል ደግሞ እኔ ምንም ልላችሁ አልችልም። እናንተ ፍረዱ፣ እናንተ ተመልከቱ ውድ ተመልካቾቻችን። ጃፓን አሁንም እያስደነቀች ትገኛለች። የጃፓንና የጽዳት ነገር እጅግ ተወርቶ የሚያልቅ አይደለምና ኔዘርላንድ እና ጃፓን በተደረገ ሰዓት በጨዋታው ወቅት እያንዳንዱ የተጣሉ ሜዳው ስቴዲየም ውስጥ የተጣሉ ቆሻሾች በሙሉ በማጽዳት ከጨዋታው በኋላ ይህን ድርጊታቸው ወይም የንጽህና ጉዳያቸው ለዓለም አበርክተዋል። አቦ ይመቻቹ ጃፓናውያን። ይህ ሳቅ ስፖርት ነበር። ሳቅ ስፖርት በሌላ ተመልሶ መልካም ቆይታ ይሁንላችሁ።